ሰው ስለመነሻው እንጂ መዳረሻውን የርግጡን እንዲናገር ማን ፈቀደለት? ማንስ ጥበቡን አደለው? ዳሩ በተስፋ ጭላንጭል ውስጥ እየተራመደ መሆን የሚሻውን ከመነሻው አስታኩ ምኞቱን ቢገልጽም በኔና ባለማዊው ስሙ መንክር እያልን የምንጠራው መነሻው ከአቡነ በትረ ማርያምና ከመሃል ዘጌ ቅዱስ ጊዮርጊስ አጥቢያ የሆነ በቀሲስነትና በተለያዩ የበረከት ስራዎች ቤተክርስቲያኒቱን እያገለገለ ያለውን የበኩር ወንድሙን ቀሲስ ዘመነን ፈለግ ለመከተል በማሰብ ነበር ዘጌን በመልቀቅ እኔ ወዳለሁበት መሃል ጎንደር አባጃሌ ተክልዬ የቅኔውን ትምህርቱን ለመከታተል ሲመጣ ትውቃችንና መግባባታችን የጀመረው። ጉዟችሁ ላይ እርምጃችሁ ላይ ተስፋችሁና ምኞታችሁ ላይ ሞትን ጨምሩበት አይደል የሚባለው? በህመም አልጋ ላይ ያለችው አያቴን የምታስታመማት እናቴን ለሁለት ቀን ጥየቃ እነሱ ጋር ሰንብቼ የቅኔ ትምህርቴን ወደምማርበት ከመሃል ጎንደር ትንሽ ከፍ ብሎ ለያጁ አቀበት ለተመላሹ ቁልቁለት ወደ ሆነው ጎንደር ሂልስ አካባቢ መመለስ ነበር። መንክረ ሞቶ የቅኔ ተማሪዎች በህብረት ሰብሰብ በማለት ማርያም ሐዘነ ልቦና ታቀልል እያሉ ሲዘምሩ ከሱ እግር ስር የማትጠፈው ውጪ በሐዘን ተኩራንታ ስታላዝን የደረስኩት ሞት የቅርብን ሰው ሲወስድና ድንገት ከተፍ ሲል ያሳምማል። እኔም በመንክር ድንገተኛ ህልፈት የተሰማኝ ይህ ነው። ሞት ክፉ ሞት ደጉ በተስፋችን መሃል መስገጉ በጉዟችን ጣልቃ ገብቶ ሩቅ ተጓዡን በቅርብ ገቶ ና ነይ እያለ ሲወስድብን የቅርብ ሰው ያለ አባባይ በአደባባይ ሞትን ፈራው ከፈጠረኝ ከፈጠረው አምላክ በላይ። ልክ እንዳጋፋሪ ሞትን ሽሽት ኮርቻ ላይ መፈናጠጥ የማትችለውን በህመም ካልጋ ላይ የሰነባበተችውን የአባቴን እናት አያቴንና የምስኪኗን እናቴን ሞት እንዳያሰማኝ ለደብሬ አባጃሌ ተክልዬ አደረዬን ሰጥቼ የመንክርን ሰልስት ደርሼ እርሜን ላወጣ ወደ ደብሩ አቡነ በትረ ማርያም መሃል ዘጌ ጉዜን በታንኳ ጀመርኩ። ሰው መነሻው እንጂ መድረሻውን አያውቅም። ሐዘን ለመድረስ ህርም ለማውጣት ጉዞ ጀምሮ አላህ ሰብር ይስጣችሁ ለማለት ተጉዞ በድንገተኛ ሞት ከህይወት መዝገብ ላይ እንደመሰረዝ እንደመሰናበት ትልቅ ህመም የለም።